ምንድነው ጫጫታ እንዴ? ሰዓተኛም እንዴ በቤቱ አበባዮሽ ነው እና አበባዮሽ ታዲያ ቀኑ ሳይደርስ ነው እንዴ? ያውን በዚህ በጠዋት ቆይ ያባወራ ቤት አይደለም እንዴ? እንዴት ማለት? ያባወራ ቤት ነው ያማወራ ቤት? ያባወራ ነው እንጂ አባወራው ምን እኔ ግን አባወራው አሁን መተኛ ስለፈለገ አትረብሹት ነው። እማዬ ግን ያባወራ ቤት ከሆነ ቀኑ ባይደርስም ይሰጧቸዋል ብለን ነበርኩ። ከቀኖች መጠላው ቀን ቢኖር የበዓል ቀን ምንም አይመቸኝም፣ ይጨንቀኛል። ለኔ በዓል ማለት ኮሌስትሮልህን ከፍ የምታደርግበት የምትጨምርበት የታቀደ ቀን ማለት ነው። ምኑም ጤነኛ አይደለም። ምኑም ጭፈራው፣ ዘፈኑ፣ ምኑም ነገር እስቲ አስብ። እደጅ አድራለሁ ኮከብ ስቆጥር ምን ማለት ነው? ይሄ የድህነት አስተሳሰብ ነው። የችጋራ ማስተሳሰብ። በአንደኛው ክፍለ ዘመን አንተ የሰው ልጅ እንዴት ውጭ ያድራል? ውሰድልኝ እንጨት ሰብሬ ቤት እስከሰራ እንደ ቀላል ነገር ቤት መስራት እንደ ቀላል ነገር። የዛሬ ስንት ዓመት ኮንዶሚኒየም ተመዝግበን ዛሬ ነገ ደረሰን ስንል ቶባ ከሱ ነው ሊፍጀው ጉልቻ አንስቶ ጎኔን አለው ከጎኔን ኩላሊቴን። እስቲ አስብ። ይሄ እኮ የሴት ልጅ ጥቃት እኮ ነው። በጉልቻ የሰው ኮብል ማለት ነው፣ ኮብልስቶን ማለት እኮ ነው። እስቲ አስበው የሴት ልጅ ኩላሊት ደግሞ አንድ ግራ የገባዋል። የቁንጫና የባቡ ቁንጫ ቆማ ስትቀድስ እባብ አንገቱ ሲነቀስ ማን ነው እነኚህ እንትኖች የሚጽፋቸው በበዓል? እስቲ ያሳይ። ቁንጫና እባብ በበዓል ቀን እሱ ላይ ነው እንዴ? ያምታታኛል ታውቃለህ። ግድ የለም ችግር የለውም። የእባብና የቁንጫው ሌላ ጊዜ እንመለስበታል። ግን እንደው የጉልቻው ይሄ የኮብሉ ዝም ነው የሚባለው የሰው ኩላሊት። ቆይ ይሄን ያህል ዓመት ዝም ማለት አለብን? ህዝቡ ሆ ብሎ መነሳት የለበትም? ምን ትላለህ አንተ? አይመስልም? እንጨት ሰብሬ በቃ በቤታችሁ አይደለም ባልንጀራ ባላንጣም አስገቡበት። አሁን ልተኛበት ሂዱ። ያባወራ ቤት ነው አላልክም እንዴ? እና አባወራ አይተኛም እንዴ? ደግሞ ያለቀኑ መታችሁ እንቁጣጣሽ ምናምን ትረብሻላችሁ እንዴ? ነግሬሽ ነበር እኮ ይሄ ያባወራ ቤት አይደለም የማወራ ቤት ነው ብዬ። ያኛው ነው ያባወራ ቤት፣ እንደውም ያኛው ነው። ነይ እዛ እንሂድ። ምን ማለት ነው ያባወራ ቤት አይደለም ማለት? የኔም እናት እኮ ብላኛለች። ሰውየው አባወራ ስላልሆነ እዚህ እንዳጨፋ ምን ብለሽ እኮ ነው ያስለፋሽኝ እዚህ ድረስ ነው እንጂ ወዴት ነው የምትሄዱት እንዴ? እና በስንቱ አባወራ አይደለም ማለት ነው? እንዴ አባወራ አይደለም ተብሎ ነው እንደሚታሰበው? አንተ ምንድን ነው የምትሰራው? ለአቴ ዙፋን የሚሰጥ ስዕል እየሳልኩ ነው። ምንድን ነው? አይታይም? መልአክ ነው። በደንብ አስለውም። እንዴት ታዲያ ለምንድን ነው ከሰል ላይ ያቆምከው? አረ ይሄ ከሰል አይደለም። እና ምንድን ነው? ሰይጣን ነው። ሰይጣን እንደዚህ ነው እንዴ? አንተ ሰይጣን አይታጣቅም እንዴ? የሆነ ቅርጽ ስጠው እንጂ። አረ እኔ ሰይጣን አይቻላቅም። ታዲያ የማታውቀው ነው እንዴ ዝም ብለህ የምትስለው? ቆይ አንተ እዚህ ሰፈር ስለኔ ምንድን ነው የሚወራው? አባወራ አይደለም ተብሎ ነው እንዴ የሚወራው? ምንድን ነው አባወራ? አባወራም ሰይጣንም አታውቅም። ይኸውልህ ለማንኛውም ከዛሬ ጀምሮ እንድታውቅ የምፈልገው ነገር ቢኖር እኔ የዚህ ቤት የበላይ ነኝ። ከኔ ውጪ ማንም የበላይ የለም። አዎ ከኔ ውጪ ማንም አባወራ የለም። አባወራው እኔ ነኝ። እኔ ማዛችሁን ብቻ ታደርጋላችሁ። እኔን ማንም አያዘኝም፣ ምክንያቱም እኔ አባወራ ነኝ። በዚህ ስትነሳ አልጋውን አንጥፋል አይደል? ገና መነሳቴ ስለሆነ ነው። ይቅርታ ይሩቴ፣ አሁን አንድ አፍታ ነጥፈዋለሁ። ረስቼው እኮ ነው። እንደውም አላነጥፍም። አዎ አባወራ አልጋ አያነጥፍም። ከዛሬ ጀምሮ አልጋ